ንጉሱ በህልሙ 32 ጥርሱ አንድ በአንድ ሲረግፍ አለመና ትርጉሙ ባይገባው ባይገለጥለት አንድ አዋቂ ጠራ የሚተረጉምለት። አዋቂው መጥቶ ፍቺውን ሲናገር በቀጥታው ቃሉ ንጉስና አሽከሮች በያሉበት ደርቀው ክው ብለው ቀሩ። ንጉስ ሆይ ዘመዶቹ ሁሉ የቅርብም የሩቁም በሞት እንደሚያልቁ ነው የህልሙ ጭብጡ ብሎ ሲነግራቸው እስረኞች ካሉበት ከጨለማው ክፍል ወስደው ዘጉባቸው። ሌላ አዋቂም ሰው ከሀገር ተፈልጎ እርሱም ቢጠየቅም ከዚህ በተሻለ ንጉሱን የሚያስደስት ምላሽ የሚሰጠው ማንም አልተገኘ። ይህን የተረዳ አንድ አዋቂ መጥቶ ቀርቦ ከንጉሱ ህልሙን እንዲነግሩት ካረገ በኋላ ሙሉን አዳምጦ እንደተገረመ ጭንቅላቱን ንጦ ጥርሱን ፈገግ አርጎ ንጉስ ሆይ በእውነቱ የተመረጡ ኖት፣ ከዘመዶ አዝማዶ ብዙ አመት የሚኖሩት እርሶ ብቻ ሆኖት በማለት ሲናገር ንጉስ ደስ ብሎት አሽከሮቹን አለ የሚገባው ሁሉ ስጦታው የታለ? እናም የዚች ዓለም ጆሮ የሚፈልገው የሚባለውን ሳይሆን የሚባልበት መንገድ ተስሎ ተውቦ እንዲቀርብለት ነው።